እየሆነ ያለው ነው እንከባበር ባኛ ነው ያናከታለው ፍርድ ቤት እኮ አይደለም ያለ ነው እንዴ ማንኛውም ነገር የመጠየቅ መብት አለኝ ቆይ የጥርስ መከላከያውን አይተውታል አይቼዋለሁ ወደ ግጥ ነው ይግባ ማይሆነው ለምንድን ነው ማይሆን እንዴ አሁን በእናንተ ውሳኔ ይሄ ማለት ምን ማለት ነው 32 ጥርስ ያለውን ሰው ባላት ጥርስ ያለውን መጋጫ መስጠት ማለት ጋታውን ሰው ሳቶን ፈረስ ነው ያላችሁ እንግዲህ ያው የሰው እሺ ምንም ችግር የለም የሰው ሰጠዋለን ግን ይሄ ተወዳዳሪ አንድ ነገር እዚህ ጋር ሽንፈት ቢገጥመው እያንዳንድሽን በፈረስ ጥርስ ነው ማስገጠሽ ጋጦጡላ ፋዘር ምን ታፈጣለህ? ይልቅ ደማቁን ትርኢት እያየ ተዝናና። ይመቾት ጋሺ። ከአስገራሚ ደጋፊነት ወደ ድንቅ አሰልጣኝነት በአንድ ቀን በአንድ ሌሊት። ኧረ የእርሱ አይነትም አይተናናቅም። ኧረ የትም የሌለ ነው። አዳሜ እየተገረምክ እድሜን ጨርስ። እኔ አሁን ስራ ልስራበት። ዞር በሉ ዞር በል። ቆይ ለሁለቱ ያስያዙትን ብር ምን ሊያደርጉት ነው? የምን ብር እንዴ? ለጋታውም ለጂማንጎም ብር አስይዘዋል እኮ እኔ እና ታዲያ 2000ንም በቅንብር ቡጢ አቀናብሬ እንደ ፍሬም ታምሩ መሸደናደሩ ሳላችሁ ከፊት ጥባ ያዝ ቋንጃውን በለው ስማ ችግርን በመዶሻ ምታው። ያንተ የህይወት መርህ ሊሆን የሚገባው አንተ ከዓለም አንደኛ ነህ የሚል አንብባት ትጠቅማለች። እርግጠኛ ነህ ኪሎን ወደ 80 ተመልሰዋል? እስኪ ሚዛኑ ላይ ለስንት ኪሎ እንዳበቃ ነው የፈለከው? በፊት 80 ነበርኩኝ። ወደ 80 ከመለስከኝ በቂ ነው። ሂሳብ በቅድሚያ ነው። የዚች መጽሐፍን ዋጋ ጨምሮ በባንክ አስተላልፍልኝ። ሄሎ፣ ይቅርታ ኮች፣ ሰላም ነው? እንዴት ነህ ኮች? በውሳኔ በጣም ተጸጽቻለሁ። በእውነት አንተ ታላቅ አሰልጣኝ ነህ። ኧረ እንደውም ኦሎምፒክ ነበረ ቅጽል ስምክ መሆን የነበረበት። እሺ ወደ ጉዳይሽ ግቢ። እሺ ይኸውልህ ምን መሰለህ፣ ጋታው ካንተ ውጪ አሰልጣኝ አልፈልግም አለ። ቦታህን ለቅቄልሃለሁ፣ እባክህ ወደ ቦታ ተመለስ። እኔ የዝውውር መስኮቱ ተበርግዶልኛል። እዛው ሪንግ ውስጥ እንገናኝ። አይኖችን እንድትጨፍን ጠይቃለሁ። ትንፋሽ ይዘህ በረጅሙ አስወጣ። በአንድ ወቅት ታላቁ ቦክሰኛ መሐመድ አሊ ካሲየስ ክሌይ ከመወጣው ተራራ ይልቅ በጫማዬ ውስጥ ያለች ትንሽ ጠጠር ናት የምታስቸግረኝ ብሎ ነበር።
ጋታው ማለት ባንተ ጫማ ውስጥ ያለች ትንሽ ጠጠር ብቻ ሳይሆን ትንኝ ማለት ነው። ደፍጥጠህ ታልፏል። ጀግንነት ካንተ ወዲያ አላሳር ነው። አውቃለሁ። አታውቅም? አውቃለሁ። አታውቅም። አንዳች የፍርሃት መንፈስ ልብን ሲፈታተን ይታየኛል። ራስን አትሸውድ። 62 ኪሎ ከሰውነት ላይ ገንድሶ እንዲህ በአጥንት ያስቀረህን የፍርሃትን መንፈስ በቀላሉ አትመልከተው።